ዛሬ ሳንሲሮ መልስ ጨዋታ ምን ሊፈጠር ይችላል? ኢንተር 3-3 ተለያይቶ ከስፔን ካታሎኒያ መመለሱ ይታወቃል። ዛሬ በሳንሲሮ ብዙ አድናቆት እየተቸረው የሚገኘውን የባርሴሎናን ስብስብ እንዴት ያስተናግደው ይሆን? ባርሳዎችስ እነ ላሚን ያማል እነ ፔድሪ ሌሎችም የኢንተር ሚላንን ጥብቅ የመከላከል አስተሳሰብ በሜዳው ደግሞ የበለጠ በርትቶ ተዋህዶ ተጠናክሮ ሊመጣ ይችላል የሚል ግምት ስላለ እንዴት አድርገው ጠርምሰው አልፈው ለሚዩኒኩ ፍጻሜ ደርሱ ይሆን? የሁላችንም ጥያቄ ነው። ከ4 ሰዓት ጀምሮ ለዚህ ጥያቄ መልስ የሚያስገኘው ጨዋታ ይጀምራል ዛሬ። መቼም ቻምፒየንስ ሊግ ሁልጊዜም ከጥሎ ማለፍ ዙሩ በኋላ የሚያሳየን ፉክክር የማይረሱ ብዙ ትዝታዎችን ጥሎልን ያልፋል። ያለፈውም የማክሰኞ ምሽቱ የረቡዕ ምሽቱ የባርሴሎና ኢንተር ጨዋታም እንደዚሁ ከማይረሱ ግጥሚያዎች አንዱ ተደርጎ ተወስዷል። ኢንተር 2 መራ። ኢንተር በመጀመሪያ 2-0 መራ። ቀጥሎ ደግሞ እንደገና መምራት ቻለ። ባርሳዎች አቻ ካደረጉ በኋላ ግን ደግሞ ሁለቱንም መሪነቱን አስጠብቆ ማሸነፍ አልቻለም። የጨዋታው ኮከብ